ሰላም የተወደዳችሁ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ያው ጠፍታል ለምትሉኝ ለትሬዲንግ ቻሌንጁ ራሴን አፕዴት ማድረግ ስለነበረብኝ ያንን ያደረኩኝ ነው የጠፋሁት እና ዩቲዩብ ላይ በጠፋሁት በእነዚህ ጥቂት ቀናት ከዋን ቱ ዋን ቪአይፒ ተማሪ ጋር የሆነ ትሬድ ገብተን ነበር እና ይህንን ትሬድ ያው እሱ ከ95 በላይ ዶላር ፕሮፊት ያደረገው እሱ ነው። ላይክ እኔ ሲግናል ፕሮቫይድ አድርጌው እኔ ትሬዱን አልገባሁትም። እሱ ገንዘብ መስራት ስለፈለገ ይህንን ትሬድ እንዲገባ ሲግናል ፕሮቫይድ አድርጌለታለሁ ማለት ነው። ስለዚህ በዚሁ ሲግናል 96 ዶላር ፕሮፊት ሜክ ማድረግ ችሏል ማለት ነው። ስለዚህ አሁን የገባሁበትን ሪዝን ይህንን ትሬድ ምን አይነት አናሊሲስ እንዳረኩኝ እያንዳንዱን የስማርት መኒ ኮንሰፕት ስትራቴጂ ላይ መሰረታዊ ከምንላቸው እነዚህ ኦርደር ብሎኮች፣ ሰፕላይ እና ዲማንድ፣ ኢምባላንስ፣ ሊኩዊዲቲ ከምንላቸው ኮንፈርሜሽኖች በተጨማሪ ኮንሶሊዴሽን፣ ኤክስፓንሽን፣ ሪትሬስመንት ኤንድ ሪቨርሳል የምንለውን የስማርት መኒ ኮንሰፕት ስትራቴጂ ሜን ፖይንት እያንዳንዱ ነገር እናያለን እና በዛ መሰረት እንዴት እናንተም ማርኬቱን አናሊሲስ አድርጋችሁ እንዴት ትሬድ ማድረግ እንዳለባችሁ በደንብ ታያላችሁ ማለት ነው። ይህ ቪዲዮ በጣም ይጠቅማችኋል። እስከ ቪዲዮ መጨረሻ መከታተል እንዳትረሱ ማለት ነው። ስለዚህ ወደ ቪዲዮ ከመሄዳችን በፊት የስማርት መኒ ኮንሰፕት ስትራቴጂን ፉል ኮርሱን መማር የምትፈልጉ በዚህ ዩዘር ኔም ገብታችሁ አናግሯቸው። ወደ ቴሌግራም ቻናላችንን ጆይን አድርጉ ማለት ነው። ፕላስ ደግሞ የዋን የቪአይፒ ተማሪ መሆን እና እንደዚህ አይነት ኦፖርቹኒቲዎችን መጠቀም የምትፈልጉ በዚህ ዩዘር ኔም አናግሯቸውና የዋን ቪአይፒ ተማሪ ሆናችሁ እንደዚህ አይነት ኦፖርቹኒቲዎችን ሚስ ማድረግ የለባችሁ እላችኋለሁ። እና ያው ሌላው ደግሞ የሪል ትሬዲንግ ቻሌንጁን ሬዲ ከሆናችሁ ከተዘጋጃችሁ ቀድማችሁ ተመዝገቡ። በዚህ ዩዘር ኔም አናግሯቸውና ቀጥታ የሪል ትሬዲንግ ቻሌንጁን ልመዝገብ ካላችኋቸው ወዲያውኑ ሊንክ ይልኩላችኋል። እዛ ላይ በነፃ ጆይን ታደርጋላችሁ ማለት ነው። ስለዚህ ይህ እድል እንዳያመልጣችሁ። እናም በተጨማሪ ደግሞ የኢንስታግራም አካውንቴን ፎሎ አድርጉኝ፣ ምክንያቱም እዛ ላይ አክቲቭ ስለሆንኩኝ እኔ ጥያቄያችሁን እናም ላይቭ በምገባበት ሰዓት ሲግናል ፕሮቫይድ አደርጋለሁ። እናም ለተለያዩ ጊቫዌዎች ተሸላሚ ለመሆን የኢንስታግራም አካውንቴን ፎሎ አድርጉ ማለት ነው። ስለዚህ ወደ ዛሬ ቪዲዮ እንሄዳለን። ኦኬ እዚህ ጋር እንደነገርኳችሁ የገባው ትሬድ ዩአር ካር ላይ ነበር። እንደምታዩት ሴል ፖዚሽን ነበር ያዝነው። እንደምታዩት አሁን ላይ ኦልቲፒስ ማሽ አድርገናል። 1 ሬሾ 5 ሪስክ ሪዋርድ ያለው ሴታፕ ነበር። በጣም አሪፍ ሪስክ ሪዋርድ ያለው ሴታፕ ነበር። የገባውበት ቀን እዚህ ጋር እንደምታዩት ፍራይዴይ ላይ ነው፣ ሜይ 9 ላይ 2025 ነበር የገባው ትሬድ። እንደምታዩት አርብ ዕለት ነበር የገባነው፣ ሰኞ ነው እዚህ ጋር ኦልቲፒስ ማሽ አድርጎ ይጠበቃል። ስለዚህ ይህንን ትሬድ ምን አይነት አናሊሲስ እንዳረኩኝ በሰፕላይ እና ዲማንድ በስማርት መኒ ኮንሰፕት ስትራቴጂ ድሮፕ ቤዝ ድሮፕ ወይ ራሊ ቤዝ ራሊ የምንላቸው የሰፕላይ እና የዲማንድ አይነቶች እንዴት ማግኘት እንደምንችልና እነሱን እንዴት አይዴንቲፋይ አድርገን ማርኬቱን አናሊሲስ አድርገን በዛኛው በራሊ ቤዝ ራሊ፣ ራሊ ቤዝ ድሮፕ፣ ድሮፕ ቤዝ ድሮፕ እና ድሮፕ ቤዝ ራሊ የምንላቸው ሰፕላይ ዞን አማካኝነት እንዴት ማርኬቱን አናሊሲስ አድርገን እንዴት ትሬድ ማድረግ እንዳለብን፣ እንዴት ሰፕላይ እና ዲማንዶችን በነዛ ሜተድ እንዴት ማግኘት እንዳለብን እያንዳንዱን ነገር አሳያችኋለሁ። በጣም ይጠቅማችኋል። ስለ ኮንሶሊዴሽን እናያለን፣ እያንዳንዱን ብሬክ ኦፍ ስትራክቸር፣ እያንዳንዱን ስለ ሊኩዊዲቲ እንዴት ቴክ አውት አድርጎ እንደሚወጣ እያንዳንዱን ነገር እናያለን ማለት ነው። ስለዚህ ይህ ቪዲዮ በጣም ይጠቅማችኋል። እስከ ቪዲዮ መጨረሻ ተከታተሉኝ። እንደነገርኳችሁ በቪዲዮ መጨረሻ ጊቫዊ ይኖራችኋል። ወደ ቪዲዮ እንሂድ። ያው እዚህ ጋር ይሄንን ክሊር አድርጌ ደግሜ አናሊሲስ አደርግላችኋለሁ። ኦኬ ያው ምንጊዜም አናሊሲስ እናደርግ ከዚህ በፊትም እንደምላችሁ ቀድመን ማድረግ ያለብን ማርኬቱን ብሬክ ኦፍ ስትራክቸር ወይም ቼንጅ ኦፍ ካራክተር መፍጠሩን ነው ቼክ ማድረግ ኦር መፈለግ ያለብን ማለት ነው። ስለዚህ ላስት ታይም እዚህ ጋር ነበር ቼንጅ ኦፍ ካራክተር የፈጠረው። እዚህ ጋር ቼንጅ ኦፍ ካራክተር ፈጥሮ ነበር ማለት ነው። ይህንን ቼንጅ ኦፍ ካራክተር መፍጠሩን በምንድን ነው ያወቅነው? እዚህ ጋር ቀድሞ ወደ ላይ ብሬክ ኦፍ ስትራክቸር ፈጥሮ ነበር። እዚህ ጋር ብሬክ ኦፍ ስትራክቸር አለ። ከዛ ይሄንን ብሬክ ኦፍ ስትራክቸር እንዲፈጠር ያደረገችው እቺኛዋ ስዊንግ ሎወር ልክ። ስለዚህ ማርኬቱ ያወረደና እቺኛዋን ሃየር ሎው ብሬክ አድርጎ ሎወር ሎው ፎርም ሲያደርግ ምን አረጋ? ካራክተር ሺፍት አረጋ ማለት ነው። እዚህ ጋር ቼንጅ ኦፍ ካራክተር ፈጠረ። ስለዚህ የዳይሬክሽን ከዚህ ወደ ላይ የወጣ ከነበረበት ቼንጅ ኦፍ ካራክተር ፈጠረ ማለት ወደ ታች ሊወርድ ነው ማለት ነው። ስለዚህ ይህንን ካወቀን ቼንጅ ኦፍ ካራክተር የፈጠረበትን ቦታ እንደዚህ ካሰመረን በኋላ ቼንጅ ኦፍ ካራክተር ከፈጠረ በኋላ ቀድመን የምናየው ምንድነው? እዚህ ጋር ሰፕላይ ዞኖችን ማለት ነው። እዚህ ጋር ኢምባላንስ አለ። ኢምባላንሱ በላይ ይሄን ሰፕላይ ዞን እስከዚህ ድረስ ያለውን ሰፕላይ ዞን እናሰምራለን ማለት ነው። ከዛ በኋላ ምን እናያለን? እዚህ ጋር የተፈጠሩትን እናያለን። እኔ ከመግባቴ በፊት ይሄ ሁሉ ነገር ተፈጥሮ ነበር ማለት ነው። እዚህ ጋር አይደለም የገባሁት ትሬዱም ማለት ነው። እዚህ አሁን ይሄንን ቦታ ኮንሶሊዴት ያደረገበት ቦታ ነው። የሆነ ክሊር የሆነ ስትራክቸር አይታየንም ማለት ነው። ስለዚህ ምን አደረግን? ይሄንን ኮንሶሊዴት ያደረገበትን ቦታ ሬክታንግል
እንደዚህ ያሰመርኩኝ የማርኬት ኮንሶሊዴት ያደረገበት ቦታ ነው። ይህ ኮንሶሊዴሽን ነው። ይህንን ኮንሶሊዴት ያደረገበትን ቦታ እንደዚሁ ሬክታንግል ካሰመርን በኋላ እዚህ ጋር ይህንን ኮንሶሊዴት ካረገ በኋላ መጨረሻ ጊዜ ኤክስፓንድ አደረገ ወዴት? ወደታች ማለት ነው። እዚህ ጋር ይታያችኋል አይደል? ወደታች ኤክስፓንድ ካደረገ በኋላ ከላይ ሰፕላይ ዞን አለ። እችኛዋን ሰፕላይ ዞን ነው ታርጌት ያደረግነው ማለት ነው። ኮንሶሊዴት አድርጎ ኤክስፓንድ ካደረገ በኋላ እንዴት ሰፕላይ ዞን እንደምናገኝ አሁን እዚህ ጋር በግራፍ ላሳያችሁ። ሶ ቀድመን ማርኬት ለምሳሌ ዳውን ትሬንድ ነው እንበል እና እዚህ ጋር ለምሳሌ ዳውን ትሬንድ ከነበረበት ማርኬት እዚህ ጋር እንደምታዩት ኮንሶሊዴት ካደረገ በኋላ እዚህ ጋር ኮንሶሊዴት አደረገ። ኮንሶሊዴት ካደረገ በኋላ ወደታች ኤክስፓንድ አደረገ ማለት ነው። ኤክስፓንድ ሲያደርግ ምን አለ? ሪትረስ ማድረጉ የማይቀር ነገር ነው። ምክንያቱም እዚህ ጋር ይሄኛው ኮንሶሊዴት ያደረገበት ቦታ ቤዝ እንለዋለን ወይም ኦርደር ብሎኮች የተቀመጡበት ቦታዎች ናቸው። ስለዚህ ማርኬት ወደ ላይ መመለሱ የማይቀር ነው። ስለዚህ ምን አደረገ? እዚህ ጋር ኮንሶሊዴሽን አደረገ፣ ኤክስፓንድ አደረገ፣ ሪትረስመንት አለ። እዚህ ጋር ይሄን ወደ ላይ የተመለሰበት ቦታ ይሄን ሪትረስመንት እንለዋለን። ከዛ በኋላ ይሄንን ቆይ እስቲ እዚህ ጋር ይሄንን እናሰምራለን። ሰፕላይ ዞን ከዚህኛው ሰፕላይ ዞን ደግሞ ወደ ታች ይወርዳል ማለት ነው ማርኬቱ። ሶ ይሄንን ደግሞ ምን እንላለን? ሪቨርሳል እንለዋለን ማለት ነው። ሶ እዚህ ጋር የተፈጠረውም ይህን ራሱኑ ስትራክቸር ነው። እዚህ ጋር እንደምታዩት ወደታች እዚህ ጋር ኤክስፓንድ አድርጓል። ኮንሶሊዴሽን አለ። እዚህ ጋር ይህንን ኮንሶሊዴሽን ካልነው በኋላ ኤክስፓንድ አደረገ። ኤክስፓንድ ካደረገ በኋላ ሪትረስመንት አለ። ሪትረስ ካደረገ በኋላ ይችኛዋን እዚች ጋር ያለችውን ሰፕላይ ዞን ሚቲጌት እንዳደረገው ሪቨርሳል አለ ማለት ነው። ሪቨርሳል የምንለው እኛ ትሬዱን ከገባን በኋላ እኛ ወደ አሰብነው አቅጣጫ ማርኬቱ በሚሄድልን ሰዓት ያ ነው ሪቨርሳል የምንለው ማለት ነው። ሶ እዚህ ጋር እንዳሳየዋችሁ ይህ ቦታ ምንድን ነው? እዚህ ጋር ምን አለ? እንደምታዩት ኮንሶሊዴሽን ያደረገበት ቦታ አለ። ከዛ ይህ ወደ ታች ደግሞ ብሬክአውት አድርጎ የወጣበት ፖይንት፣ ይህ ደግሞ ወደ ታች ብሬክአውት ያደረገበት ቦታ የስትራክቸር ኤክስፓንሽን እንለዋለን። ወደ ታች ኤክስፓንድ አደረገ። ከዛ ከዚችኛው አለው ደግሞ ከዚች ፖይንት ደግሞ ወደ ላይ ሪትረስመንት አደረገ ማለት ነው። ሶ ይህ ሪትረስ ያደረገው ቦታ ሪትረስመንት እንለዋለን ማለት ነው። ሪትረስመንት ካደረገ በኋላ እኛ ዞና እዚህ ሰፕላይ ዞናችን ላይ እኛ ታርጌት ያደረግንበት ቦታ ከደረሰ በኋላ ከዚህ ወደ ታች የወረደበት ቦታ የምንድን ነው? ሪቨርሳል ማለት ነው። ሶ በቃ ይሁን ዘ ሴም ይህንን ነው ስትራክቸር እዚህ ጋር ያገኘ ነው ማለት ነው። ስለዚህ በእንደዚህ አይነት ስትራክቸር ነው ይህንን ትሬድ የገባሁት ማለት ነው። ሶ ይህንን ስትራክቸር ማግኘታችን በጣም አንድ ትልቅም የሆነ ኮንፈርሜሽን ነው። ከዛም አልፎ እዚህ ጋር ያገኘናቸው ተጨማሪ ኮንፈርሜሽኖች አሉ። ሶ ምንድን ነው የሚለውን እኔ ኦኬ አንደኛ ቼንጅ ኦፍ ካራክተር ፈጥሮ ማርኬቱ ወደ ታች ዳውን ትሬንድ እንደሚሆንና ይህን ካራክተር ሺፍት እንዳደረገ ጠቁሞናል። ቀጣይ ደግሞ እዚህ ጋር ምን አለ? ብሬክ ኦፍ ስትራክቸር አለ። ቼንጅ ኦፍ ካራክተር ከፈጠረ በኋላ እዚህ ጋር ብሬክ ኦፍ ስትራክቸር አለ። የምን ብሬክ ኦፍ ስትራክቸር? የዳውን ትሬንድ ማለት ነው። ሶ እየቀጠለ ነበር። ከዛ እዚህ ጋር ኤክስፓንድ ካደረገ በኋላ እዚህ ጋር ልብ ብላችሁ አንደኛ ኢምባላንስ አለ እዚህ ውስጥ ማለት ነው። ሶ ከዚህ ኢምባላንስ ሌላ በተጨማሪ ኮንፈርሜሽን እዚህ ጋር ያለ ሊኩዊዲቲ አለ ማለት ነው። ይህን ሊኩዊዲቲ እዚህ ጋር ተመልከቱ። እዚህ ጋር ትሬንድ ላይን የምንለው ሳፖርት ትሬንድ ላይን የምንለው የሊኩዊዲቲ አይነት አለ ማለት ነው። ሶ ይህንን ሊኩዊዲቲ ቴክ አውት ያደርጋል የሚል እሳቤ ነበረን። ሶ መጣ ማርኬቱ ወደታች ብሬክ አውት አደረገ ይህንን ትሬንድ ላይን። ከዛ እንዳሰብነው ታርጌታችንን ሂት አደረገልን ማለት ነው። ታርጌታችንን ፕሮፊት መጨረሻ ያደረግነው እዚህኛው ድረስ ነው። እዚህ ጋር ያለ ምን አለ? ዲማንድ አለ። ምንጊዜም ታርጌት ስናደርግ ሰፕላይ ላይ ከገባን እስከ ዲማንዱ ነው። ዲማንድ ላይ ከገባን ደግሞ እስከ ሰፕላይ ድረስ ነው ታርጌት ማድረግ ያለብን ማለት ነው። ሶ እዚህ ጋር እንደምታዩት ያው ብሬክ ኦፍ ስትራክቸር አለ፣ እዚህ ጋር ቦስ አለ፣ እዚህ ጋር ኢምባላንስ አለ፣ እዚህ ጋር ዲማንድ አለ ማለት ነው። ሶ እነዚህ ስትሮንግ መሆኑን ያሳያል ማለት ነው። ሶ ምን ተፈጠረ? መጣ ማርኬት እኛ እዚህ ጋር እንደነገርኳችሁ እዚህ ጋር ነው ሴል የገባነው። ሴል የገባንበት ፖይንት ይሄ ነው እዚህ ጋር ማለት ነው። ከዛ ታርጌታችንን ያደረግነው የት ነው? እስከዚህኛው ማለት ነው። ስፔሲፊክ እዛው ሰፕላይ ዞን ላይ አላደረግንም። ምክንያቱም አንዳንድ ጊዜ በኢምባላንስ ብቻ ወደ ላይ ሊወጣ ስለሚችል እዚህ ጋር አላደረግንም። ከዚህ 1 2 3 ፒፕስ ከፍ አድርገን እዚህ ድረስ ነው ያስቀመጥነው ማለት ነው ታርጌታችንን። እና ስቶፕ ሎስ ያው ከሰፕላይ ዞናችን እዚህ ጋር ያለችው ሰፕላይ ዞን አለች። ከዚች እዚች 1 2 ፒፕስ ከፍ አድርገን ነው ያስቀመጥነው እና እንደምትሳዩት ይህንን ይመስል ነበር ሴታፓችን። አሪፍ ሪስክ ሪዋርድ ያለው ሴታፕ ነበር። ይህንን ሊኩዊዲቲ ቴክ አውት ያደርጋል የሚል ኮንፈርሜሽን ነበር። በዚሁ ነው የገባነው ማለት ነው ይህንን ትሬድ እና እንደምታዩት እኛን አስወጥቶን እዚህ ጋር ዲማንዳችንን ሚቲጌት አድርገው ማርኬቱ ወደ ላይ መውጣት ጀመረ ማለት ነው። ሶ እዚህ ጋር ቼንጅ ኦፍ ካራክተር ፈጥሮ ወደ ላይ ነው ካራክተሩ እየቀጠለ ያለው በዚህኛው ዲማንድ አማካኝነት ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ምንጊዜም ማርኬት
ሰፕላይ ወደ ዲማንድ ከዲማንድ ወደ ሰፕላይ ነው የሚሄደው። ሶ ይህ የስማርት መኒ ኮንሰፕት ስትራቴጂ ላይ ቁልፍ የሆነ ሚስጥር ነው ማለት ነው። ይህ ፕራይቬት ኮሚኒቲ ላይ ሼር የሚደረግ ነገር ነው አሁን ወደ ዩቲዩብ ያመጣውላችሁ ማለት ነው። ስለዚህ በጣም ይጠቅማችኋል። የቪዲዮ ደጋግማችሁ መመልከት ይኖርባችኋል እና ሴታፕ አላገኘውም ከምትሉ ማርኬቱን ከፍታችሁ እንደዚህ አይነት ሜተድ አለ። ይህንን ሜተድ ተጠቅማችሁ እዚህ ጋር እንደምታዩት ድሮፕ ቤዝ ድሮፕ የምንለው የሰፕላይ ዞን አለ ወይም ኤክስፓንሽን፣ ኮንሶሊዴሽን፣ ሪትረስመንት እና ሪቨርሳል የምንለውም የስማርት መኒ ኮንሰፕት ስትራቴጂም ሜተድ አለ። ፕላስ ደግሞ እኛም በዋነኝነት የምናያቸው ብሬክ ኦፍ ስትራክቸር፣ ቼንጅ ኦፍ ካራክተር ኦር ሊኩዲቲ እና ኢምባላንስ እና ኦርደር ብሎኮችን እነሱንም እንደ ኮንፈርሜሽን አይተን ይህንን ትሬድ ገብተናል ማለት ነው። ስለዚህ በጣም አሪፍ የሆነ ትሬድ ነበር። በጣም ብዙ ኮንፈርሜሽን የተገኘበት ነበር። በእንደዚህ አይነት ሰዓት ደግሞ አሪፍ ሪስክ ማድረግ እና ያው አካውንታችሁን ፍሊፕ ለማድረግ በጣም ወሳኝ የሆነ ሴታፕ ነው ማለት ነው። ስለዚህ በጣም እርግጠኛ የሆንኩበት ትሬድ ነበር እና ይህንን ይመስላል። እንደነገርኳችሁ እኔ ብቻ አይደለም የገባሁት ከዋን ተማሪ ጋር ሲግናል ሰጥቼ ነበር የገባሁት እና እሱን $90 በላይ ፕሮፊት ያው መስራት ይችላል ማለት ነው። ስለዚህ ይህንን ይመስላል። የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ አለላችሁ፣ እየገባችሁ ጆይን አድርጋችሁ የተለያዩ ጊቫዌዎች ተሸላሚ መሆን ትችላላችሁ። በተጨማሪ የኢንስታግራም አካውንቴን እየገባችሁ ፎሎ አድርጋችሁ እዛ ላይ ላይቭ ስለምገባ ሲግናል ስሰጥ ላይቭ ስለምገባ እዛ ጋር መከታተል እንዳትረሱ። በተጨማሪ ደግሞ ለአራተኛ ዙር ካሁኑ ቀድማችሁ በዚህ ዩዘር ኔም ተመዝገቡና እያንዳንዱን እኔ ማውቃቸውንና ለእኔ የጠቀሙኝን እያንዳንዱን ቁልፍ ሚስጥሮችን እያንዳንዱን ታገኛላችሁ በዛ ማለት ነው። ስለዚህ ይህ ዕድል እንዳያመልጣችሁ። ለሪል ትሬዲንግ ቻሌንጁ ተዘጋጁ። መልካም ጊዜ ይሆንላችሁ።